በዩቲዩብ ላይ ስንት ሰዓትና ጉልበት እንዳጠፋችሁ አስባችሁታል? በየቀኑ ቪዲዮ ትቀርጻላችሁ፣ ሌሊቱን ሙሉ ኤዲት ታደርጋላችሁ፣ ከዚያም በጉጉት ትለቁታላችሁ። ነገር ግን ከጥቂት ቀናት በኋላ የምታዩት የእይታ ብዛት ከ20 ወይም ከ30 አይበልጥም። በጣም የሚያናድድና ተስፋ የሚያስቆርጥ ነገር ነው። ብዙ ሰዎች በዚህ ጊዜ ዩቲዩብ ለኔ አይሰራም ብለው ያቆማሉ። ነገር ግን እውነቱ አይደለም። ስህተቱ የእናንተ ሳይሆን የስትራቴጂው ነው። ዛሬ በዚህ ቪዲዮ ውስጥ የዩቲዩብ ቻናላችሁ በአጭር ጊዜ ውስጥ እንዴት ማሳደግ እንደምትችሉና በሚሊዮን የሚቆጠሩ ሰዎችን ቀልብ መሳብ የሚችልበትን ሚስጥር ደረጃ በደረጃ ነግራችኋለሁ። ይህ ዝም ብሎ የተለመደ ምክር አይደለም። ትላልቅ የዓለማችን ዩቲዩበሮች የሚጠቀሙበትና በተግባር የተፈተነ ሳይንሳዊ መንገድ ነው። እስከ መጨረሻው ከተከታተላችሁ ቻናላችሁ ላይ የሚመጣውን ተአምር በአይናችሁ ታያላችሁ። በመጀመሪያ ደረጃ ማስተካከል ያለብን ትልቁን የተሳሳተ ግንዛቤ ነው። ብዙ ሰዎች ዩቲዩብ ላይ ስኬታማ ለመሆን ውድ ካሜራ፣ ምርጥ ማይክሮፎን እና የላቀ ኤዲቲንግ ችሎታ ያስፈልጋል ብለው ያስባሉ። ይህ ሙሉ በሙሉ ስህተት ነው። ዩቲዩብ አልጎሪዝም የሚፈልገው የእናንተን ውድ ዕቃ ሳይሆን የተመልካችን ትኩረት ነው። ተመልካች በቪዲዮአችሁ ውስጥ ለምን ያህል ጊዜ ቆየ? ይሄ የዩቲዩብ የመኖርና የመሞት ሚስጥር ነው። አልጎሪዝሙ የተመልካች ማቆያ የተባለውን መለኪያ ተጠቅሞ ቪዲዮአችሁን ለብዙ ሰው እንዲታይ ያደርጋል። ስለዚህ ዋና ትኩረታችሁ መሆን ያለበት ተመልካች አንዴ ቪዲዮአችሁን ሲነካው እስከ መጨረሻው እንዲያየው ማድረግ ላይ ነው። ይህን ለማድረግ የመጀመሪያውና ዋነኛው መሳሪያችን ማራኪ ርዕስና ምስል ማዘጋጀት ነው። ይህ በእንግሊዝኛው ተምብኔልና ታይትል እንለዋለን። አንድ ሰው ዩቲዩብ ላይ ሲገባ መጀመሪያ የሚያየው ነገር ተምብኔሉን ነው። ተምብኔላችሁ በጣም የተጨናነቀና ብዙ ጽሑፍ የበዛበትና ግልጽ ያልሆነ ከሆኑ ሰዎች አልፈውት ይሄዳሉ። ምርጥ ተምብኔል ማለት በአንድ ሰከንድ ውስጥ ታሪክ መናገር የሚችል ነው። በተምብኔሉ ላይ የምታስቀምጡት ጽሑፍ ከ3 ወይም ከ4 ቃላት መብለጥ የለበትም። ጽሑፉ በቪዲዮ ውስጥ ያለውን ትልቅ ጉጉት የሚቀሰቅስ እንጂ ሙሉ ታሪክ የሚናገር መሆን የለበትም። ለምሳሌ ይህን ካላደረጋችሁ ቻናላችሁ ይዘጋል የሚል ተምብኔልና ርዕስ ብታዘጋጁ ሰውየው ምን ይሆን ያ የተባለው ነገር በሚል ጉጉት ቪዲዮን ይጫነዋል። አንድ ተመልካች ቪዲዮን ከተጫነ በኋላ ደግሞ የመጀመሪያ 30 ሰከንዶች ወሳኝ ናቸው። በዚህ ጊዜ ውስጥ ተመልካቹ ካላጠመዳችሁት ወዲያውኑ ጥሏችሁ ይወጣል። አብዛኛው ጀማሪ ዩቲዩበሮች የመጀመሪያውን 30 ሰከንድ የሚያጠፉት ሰላምታ በመስጠትና ስለ ራሳቸው በማውራት ወይም ረጅም መግቢያ ሙዚቃ በማሳየት ነው። ይህ ትልቅ ስህተት ነው። ተመልካቹ የመጣው የእናንተን ስም ለመስማት ሳይሆን ለችግሩ መፍትሄ ፍለጋ ነው። ስለዚህ ቪዲዮ እንደጀመራችሁ ወዲያውኑ ወደ ዋናው ነጥብ መግባት አለባችሁ። ተመልካቹ ቪዲዮን እስከ መጨረሻው ካየ ምን እንደሚያገኝ በግልጽና በኃይለኛ ቃላት ነገሩት። በውስጡ አንድ ትልቅ ሚስጥር እንዳለ በመጠቆም የማወቅ ጉጉትን ጨምሩት። አሁን ደግሞ ወደ ቪዲዮ አዘገጃጀቱ እንሂድ። ቪዲዮአችሁ የተደራጀና ወጥ የሆነ ሀሳብ ሊኖረው ይገባል። ከመጀመራችሁ በፊት የምትናገሩትን በሙሉ ደብተር ላይ መጻፍ አለባችሁ። ዝም ብሎ ካሜራ ፊት ቆሞ የመጣውን ማውራት ቪዲዮ አሰልቺና የተንዛዛ ያደርገዋል። እያንዳንዱ የምትናገሩት አረፍተ ነገር ተመልካቹን ወደ ቀጣይ ነጥብ የሚስብ መሆን አለበት። ሀሳባችሁን ደረጃ በደረጃ ከፋፍላችሁ አቅርቡ። ለምሳሌ የመጀመሪያው ሚስጥር፣ ሁለተኛው ሚስጥር እያላችሁ ስትሄዱ ተመልካቹ ቀጣዩን ለመስማት በጉጉት ይጠብቃል። በተጨማሪም በየደቂቃው አዳዲስ መረጃ ወይም አዳዲስ የእይታ ለውጥ ማምጣት ግዴታ ነው። በየ30 ሰከንዱ በንግግራችሁ ውስጥ ምሳሌዎችን አስገቡ። አስገራሚ ሁኔታዎችን ጥቀሱ ወይም ጥያቄዎችን ጠይቁ። ይህ የተመልካችን አእምሮ ንቁ አድርጎ እንዲቆይ ይረዳዋል። በአሁን ዘመን የሰዎች ትኩረት በአጭር ስለሆነ በአንድ አይነት የንግግር ሪትምና ፍጥነት ብቻ መጓዝ ቪዲዮን አሰልቺ ያደርገዋል። ድምጻችሁን ከፍና ዝቅ በማድረግ ስሜትን በመግለጽ እና የታሪክን አወቃቀር በመጠቀም ተመልካቹን መሳብ ትችላላችሁ። ሌላው እጅግ በጣም አስፈላጊ ነጥብ የአንድ ቪዲዮ ስኬት የሚወስነው የይዘቱ ጥራትና ለተመልካች የሚሰጠው ጥቅሙ ነው። ተመልካቹ እናንተን ቪዲዮ አይቶ ሲጨርስ ምን አገኘ? እውቀት አገኘ ወይስ ተዝናና ወይስ አዲስ ተስፋን አገኘ? ቪዲዮአችሁ ከአንድ ነገር ነፃ መሆን አለበት። እሱም ደግሞ ከንቱ መሆን የለበትም። ተመልካቹ ጊዜውን ሰጥቷቸዋል። እናንተ ደግሞ ትክ የማይገኝለትን ጠቃሚ መረጃ ልትሰጡት ይገባል። የምታቀርቡት ዘርፍ ላይ ጥልቅ ምርምር አድርጉ። ከሌሎች ሰዎች በተለየና በተሻለ መንገድ እንዴት ማቅረብ እንደሚችሉ አስቡ። ብዙ ሰዎች የሚረሱን ነገር ቢኖር ዩቲዩብ አልጎሪዝም ማታለል እንደማይቻል ነው። አልጎሪዝሙ ማሽን ቢሆንም የሚከተለው ግን የሰዎችን ባህሪ ነው። ሰዎች ቪዲዮን ወደዱት ማለት አልጎሪዝሙ ወደደው ማለት ነው። ሰዎች ቪዲዮውን አይተው አስተያየት ሲጽፉ፣ ሲያጋሩና መውደዳቸውን በምልክት ሲገልጹ አልጎሪዝሙ ይህ ቪዲዮ በጣም ጥሩ ነው ብሎ ለብዙ ሰዎች ያሰራጫል። ስለዚህ በተመልካቾቻችሁና በእናንተ መካከል ጠንካራ ግንኙነት መፍጠር አለባችሁ። በቪዲዮ መሃል ላይ መጨረሻ ላይ ጥያቄዎችን ጠይቋቸው። በአስተያየት መስጫ ላይ ሀሳባቸውን እንዲጽፉ አበረታቷቸው። የሚጽፉትን እያንዳንዱን አስተያየት በአክብሮት አንብቡና ምላሽ ስጡ። ይህ ተመልካች ተደማጭነት እንዳለውና እንዲሰማ ያደርገዋል። በሚቀጥለው ቪዲዮአችሁ ላይ በንቃት እንዲሳተፍ ያደርገዋል። ይህን ሁሉ ስታደርጉ ወጥነት ወይም በቋሚነት ቪዲዮ መልቀቅ ወሳኝ መሆኑን መዘንጋት የለባችሁም። በሳምንት አንድ ቪዲዮ የምትለቁ ከሆነ ያን ቀንና ሰዓት ሳታሳልፉ በቋሚነት ልቀቁ። ተመልካቾቻችሁ የእናንተን ቪዲዮ በጉጉት የሚጠብቁበት የተወሰነ ቀን ሊኖራቸው ይገባል። ዛሬ ለቃችሁ በሚቀጥለው ወር የምትለቁ ከሆነ አልጎሪዝሙም ሆነ ተመልካች ይረሳቸዋል። ዩቲዩብ ልክ እንደ ንግድ ስራ ነው። በየቀኑ ወይም በየሳምንቱ ካልከፈታችሁ ደንበኞቻችሁ ወደ ሌላ ቦታ ይሄዳሉ። ነገር ግን ብዙ ቪዲዮ ከመልቀቅ በላይ ለአንድ ቪዲዮ የምትሰጡት ጥንቃቄ ይበልጣል። በአንድ ሳምንት ውስጥ 10 ደካማ ቪዲዮችን ከመልቀቅ በአንድ ሳምንት ወይ በሁለት ሳምንት ውስጥ አንድ እጅግ በጣም ምርጥና የተጠናቀቀ ቪዲዮ መልቀቅ በእሺ እጥፍ ይበልጣል።
ጥራት ሁልጊዜ ከብዛት ይበልጣል። እያንዳንዱ የምትለቁ ቪዲዮ ከቀደመው ቪዲዮ በአንድ ነገር የተሻለ እንዲሆን ጣሩ። ምናልባት የድምጽ ጥራቱ፣ የአቀራረብ መንገዱ ወይም የመረጃው ጥልቀት ሊሆን ይችላል። በዚህ መንገድ በየቀኑ እያደጋችሁ ትሄዳላችሁ። አሁን ደግሞ ስለ ትልቁ ዩቲዩብ ሚስጥር እናወራ። እሱም የቪዲዮ ተከታታይነት ነው። አንድ ተመልካች የእናንተን ቪዲዮ አይቶ ሲጨርስ ዩቲዩብ ሌላ የእናንተን ቪዲዮ እንዲያሳይላችሁ ማድረግ ትችላላችሁ። ይህን ለማድረግ በቪዲዮ መጨረሻ ላይ ቀጣዩ ቪዲዮ በብልሃት ማስተዋወቅ አለባችሁ። ቪዲዮን ስላያችሁ እናመሰግናለን፣ ደህና ሰንብቱ ብላችሁ የምታበቁ ሆነ ተመልካቹ ወዲያውኑ ቻናላችሁን ጥሎ ይወጣል። በምትኩ ግን ይህንን ካወቃችሁ ቀጣዩ ምስጢር ለማወቅ እዚህ ጋር ያለን ቪዲዮ አሁኑን ዩት በማለት ተመልካቹን ወደ ሌላኛው ቪዲዮ መምራት አለባችሁ። ይህ ተመልካቹ በቻናላችሁ ላይ ለረጅም ሰዓት እንዲያሳልፍ ያደርገዋል። አልጎሪዝሙ ቻናላችሁን በከፍተኛ ሁኔታ ያሳድገዋል። ለመጨረስ ያህል በዩቲዩብ ላይ ማደግ በአንድ ጀንበር የሚሆን ታምር አይደለም። እሱ የጽናትና የልፋትና የማቋረጥ የትምህርት ውጤት ነው። ዛሬ የምትዘሩ ዘር ነገ ታላቅ ዛፍ ሆኖ ያፈራል። ተስፋ ሳትቆርጡ ስህተታችሁን እያረማችሁና ተመልካቾቻችሁን እያከበራችሁ ከቀጠላችሁ ስኬት በእጃችሁ ላይ ነው። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ሀሳባችሁንና ጥያቄያችሁን በደስታ በአስተያየት መስጫ ላይ አስፍሩልኝ። እያንዳንዱን አነባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለሌሎችም እንዲደርስ ማጋራታችሁና አዳዲስ ጠቃሚ መረጃዎች ሲመጡ ወዲያውኑ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። እዚህ ጋር ከስር ያስቀመጥኩላችሁ የዩቲዩብ አውቶሜሽን ቪዲዮ አለ። እሱን ተመልከቱት። በጣም ጠቃሚ ነው፣ ይጠቅማችኋል። ፒስ አውት።